አሺ ምን ሆነ ነው? አሹ ኧረ ውሃ ነገር በእናትሽ ይዘሽ ነኝ። አሺ ምን እንደዛ ሲልሽ ምግብ ሲልሽ እንኳን እንትን አትይም እንዴ? እኔ ምን መች ምግብ አለኝ አላለኝም እኮ ውሃ እንኳን አሰጪው እንዴ? ኧረ ምንም የለም እኮ አንቺ ምን እየሆንሽ ነው? አሺ ኧረ በእናትሽ ምን ይሻላል? እሺ ውሃ ለምን ኪራ ፈላል ገይዝ ውሃ የለም እዚህ ጋር ምን ይሆንሽ ነው? በቃ በራይድ ይዘነው እንዴ? እየቀረሽኝ ነው? ምንድነው አንተ እየቀረ እንዴ? ሰላም የተወደዳችሁ ውድ የኛ ቤተሰቦቻችን እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ከቲጂ ጋር ተመልሰን መተናል። ያው ያለውን ነገር በውስጥ ፈተን ችግራችንን ማለት ነው ወደ እናንተ በፈገግታ ከተፍ ብለናል። ያው እንግዲህ እኔ ያለው በጣም ደህና ነኝ። ስለኔ ላውራያችሁ እኔ በጣም ደህና። እንዴት ናችሁ እናንተ? ሁሉ ሰላም? ስራ እንዴት ነው? የረመዳን ስራ ያለፋል። ያው እንግዲህ እግዚአብሔር ይርዳችሁ ብያለሁ። ቲጂ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ናችሁ? ያው ጠፍተናል። አሁን ግን ተመልሰን መጣናል። እኔ ያላሹ መስራት አልችልም። አሁን አክሴስ ማማ ያው ተመልሰን መጣናል እና ደህና ናችሁ? እንግዲህ ውድ ቤተሰቦቻችን እንግዲህ እሷም ያለ እኔም ያለ እሷ አንሰራም እየተባባልን ይሄን ሁሉ ጊዜ ወደ እናንተ ጠፍተን ነበረ። አሁን ግን አብረን መተናል። እጅ ከምን ካላችሁ ዛሬ አሪፍ ነገር ወደ እናንተ ደግሰን ነው። የኔ ሐሳብ ነው፣ የቲጂ አይደለም። ይሄ የኔ ሐሳብ ነው። እኔ ነኝ። ምክንያቱም ለምን መሰለሽ ይሄን ሐሳብ ያሰብኩት ባለፈው ተጫውቶብኛል። የገዛ ቤቱ ለማረፍ ሄጄ በጣም ነው የተጫወተብኝ፣ እንደ ህፃን ማለት ነው። የምር ብድር ለመመለስ ነው እንዴ? ይሄ ከብድር በላይ ሲጀመር ፕራንክ ምን እንደሆነ ላሳየው። ይሄን ሰው ያቁታል። ፕራንክ ምን እንደሆነ ላሳየው። የምር ሲጀመር ፕራንክን የጀመርነው እኛ ነን። ፕራንክን የጀመርነው እኛ ነን። ይሄን ቪዲዮ ይኸው አንተ በደንብ ማለት ነው ጋይስ። ዛሬ ፕራንክ ልናደርግ ያሰብነው ማን ነው? ኪራ ነው። ኪራን ፕራንክ እናደርገዋለን። ከባድ የሰርግ ድግስ ነው የደገስንለት ማለት ነው። ከባድ ድግስ ነው የደገስንለት። እንግዲህ ቪዲዮ እንደምንሰራ ያውቃል። እኔና ቲጂ ቪዲዮ እንደምንሰራ ያውቃል። ከሷ ጋር ምናምን ይተዋወቃሉ። ቲጂ ምን ታደርጋለች? ስልክ ደውላ ትደውይለትና ቶሎ ድረስ አሹ በቃ በካሜራ እየተቀረጽን በመሃል በጣም እየራበኝ ነው ብሎ ራሱን ስቶ ወድቋል እና በቃ ከቻልክ በፍጥነት ድረስለት ምናምን ትያለሽ። አንቺ መምጣቱ አይቀርም እና እዚህ ሰፈር ነን ያለ ነው ምናምን ትያለሽ። እሺ ቤት አካባቢ ነው ያለ ነው ምናምን ትያለሽ። በቃ ሲመጣ ምናምን ካሜራችን እኮ ቀላል ነገር እኮ ነው እንዴ? እኔ እንደ ሞተ ሰው ነው የምሆነው። እኔ እንደ ሞተ ሰው ነው። አንቺ በቃ ወይኔ እኔ እንጃ እኮ ምን እንደነከው ነው ያላቅም ምናምን ትያለሽ። እንዳትስቂ እንዳያቅ። በእኔ በኩል ምንም የሚያሳስብ ነገር የለም። በአንቺ በኩል እንዳያቅ እኔ ራሴን ስጬ በቃ መወድቀው ማለት ነው። እና ውድ ቤተሰቦቻችን ይሄን ፕራንክ ማለት ነው የአመቱ ምርጥ ፕራንክ እንደምትሉት ተስፋ አደርጋለሁ። የሁለት አመቱ ምርጥ የአመቱ አይደለም ፕራንክ የሁለት አመቱ ምርጥ ፕራንክ ያው እንደምትዝናኑበት ዘና ፈታ እንደምትሉበት ተስፋ አደርጋለሁ። እንግዲህ ለኪራ የተደገሰው ድግስ ተቁላልቶ ቀርቧል። ሁሉም ነገር ክሽን ተደርጎ ካሜራም እንደብቅበት ያው መንገድ ላይ ስለሆነ አያይም። እሱ ትኩረቱ ምንድነው እኛ ላይ ነው የሚሆነው ማለት ነው። አንቺ ላይና እኔ ላይ ነው የሚሆነው። በቃ እኔ ካስፈለገ እንዲህ ልተኛም እችላለሁ ምላሴን አውጥቼ ማለት ነው እንደሞተ ሰው እንዲያሳምናል። ስታዩት ሌላ ነገር እንዳይመስላችሁ እንዳይደብራችሁ እናንተን ፈታ ዘና ለማድረግ ነው። ባለፈው በጣም ነው ያሸማቀቀኝ። በጣም ምን እንዳለኝ ታውቂያለሽ? አንተ ከቸገረ ገንዘብ አትጠይቀኝ እንዴ ይባላል። እንደዛው ሰው ቤቱ ምናምን አምጥተሽ ከቸገረ አትጠይቀኝም አበድረኛ አትለኝም። እኔ በቃ ቤቴ እየመጣ ዝም ብለህ ዕቃ ትነካካለህ ሰርቀሃል ምናምን በጣም ነው ያሻው። እኔ እንደዚህ አይነት ባህሪ የለብኝም ታውቃላችሁ እናንተ ሙድ ቤተሰቦች። እንደዛ ስላለኝ በጣም ደብሮኛልና ዛሬ ይሄንን ድግስ
እናንተን በጣም በህይወት ላይ ይቀለዳሉ ምናምን ሊሉ ያሉ ሰዎች አሉ። ግን ፕራንክ ነው ዘና ፈታ ለማድረግ ነው ያሰብነው። ዘና ፈታ እንደምትሉበት ተስፋ እናደርጋለን። ዛሬ እንግዲህ እኔና ቲጂ ምርጥ ፕራንክ ነው ለእናንተ ይዘን የመጣ ነው። እስከ ፕራንኩ መጨረሻ ድረስ ማንም ሰው ስክሮል ሳያሳልፍ እንድታዩ ነው የምፈልገው። ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ያላረጋችሁ ላይክ አድርጉ፣ ሼር አድርጉ። ይሄን ቪዲዮ ቲጂ ስንት ይዩልን? ስንት ላይክ አረ በዛ እንደዚህ ለፍተንማ እንደ እሺ፣ ከዛ በታች አይሆንም። እሺ፣ አታስደብሯት። እንግዲህ ፈጣሪ ሀገራችንን ሰላም ያርግልን። ኪራ መቶ ያለውን ነገር ካሜራማናችን ድብቅ ብሎ ጉርጋድ ውስጥ ጥልቅ ብሎ ይጠብቃል። እኔ እዚህ ጋር ተኝቼ ምናምን ያለውን ነገር ፊክስ እናደርጋለን። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። አረ ላይክ አርግ። እንግዲህ ውድ ቤተሰቦቻችን ካሜራችን ሩቅ የትና የት ተደብቋል። አሁን ለኪራ ደውይለት እስቲ። ሲሞን አውዳርኪ ዘጋው ላይ ዘጋ። በደንብ የሆነ እንትን እንደደነገጠ ሰው አውሪያ በእናትህ አሹ ጋር እኮ እየሰራን ምናምን ወደቀ ምናምን አውሪ። ችግር የለም። ኪራ እንዴት ነህ? አዎ አሹ ጋር ነኝ እኮ ቪዲዮ እኮ እየቀረጽን በመሀል ወደቀብኝ። በእናትህ ምን ማለት ነው? ኧረ ና በእናትህ ቶሎ ና ከቻልክ። እኔ እንጃ ራበኝ ብሎ ነው ማለት ራበኝ ምናምን እያለ ነበር እየሰራን፣ ከዛ በመሀል ወደቀብኝ። ኪራ ቶሎ ና በእናትህ፣ እኔ ብቻዬን ነኝ፣ እኔ ፈርቻለሁ። ቶሎ ና እዛ ቪዲዮ የምንሰራበት ቦታ። እሺ ቶሎ በል። እሺ ደንግጧል መሰለኝ ሊመጣ ነው እንግዲህ። ይሄ አይምጣና ወንድምነታችን አረ መሬት ላይ ነው እንጂ ወንድምነታችን ይቋረጣል። አይምጣና እዚህ ሳሩ ላይ ኮናተኛ ቆረ አይደርስም እስከላ አይ ትንሽ ጋይስ ከስከተች ወይኔ አረ ተደበቅ፣ በደንብ ስማ፣ ተደበቅ እንዳይ ከባነነ ደግሞ ይደብረዋል። እኔ ልተኛ አያጅ እንዳይ እየቀረሽ እንደሆነ እንዳያቀ። እሺ አንቺ እኔ ልተኛና ምናምን እኔ ጋር እንትን አትበይ። እዚህ ጋር መጥተሽ እንዴት ነኝ ታያለህ? ቆያ ይምጣ፣ አታስደንግጥ። ቤተሰብ እንግዲህ እየመጣ ነው። አሁን ደግሞ ወይኔ እሺ እንግዲህ ቤተሰብ እየመጣ ነው። አንተ በጣም እንደዚህ አትፈል፣ አታስደንግጠኝ። ወይኔ ኪራ ቶሎ በል በእናትህ። አሹ ምን ሆነ ነው? ቲጂ ተናገር እንጂ ምን ሆነ? አላቅም፣ በእናትህ አላቅም። እሺ ናንሰው እስኪ ልቡ እየመታ ነው። አንሰው ልቡ ይመታል እኮ። ውሃ ይዘሽ ነሽ ኪራ። አንሰው እሱ ምን እየቀለድሽ ነው ያለሽው አንቺ? አንተ አሹ ምን እንዴ ሞል እንዴ ኪራ አንሰው እስኪ በእናትህ አንሰው። አሹ እርቦኝ ምናምን እያለ ነበር፣ ከዛ ወደቀ። አሹ እርቦኝ እያለ ነበር፣ ከዛ ወደቀ። አልበላ እንዴ? እና ምግብ እየራበው ነው እንዴ የምትሰሪው አንቺ አብረሽ? እኮ እኔ እንስራ ብሎ ሲጠራኝ የበላ መስሎኝ ነው። አሹ እሺ አሁን አንሳው አንተ። አሹ እንደሱ ደግፋል። አሹ ኧረ ውሃ ነገር በእናትሽ ይዘሽ ነኝ። የት ላምጣ? አሹ ኧረ ወይኔ አንተ አሹ ኖ በእናትሽ ኪራ ለምን ሳይበላ ቤት ወጣ? ዝም አልክ? ሰሞኑን አሞኛል እያለ እኮ ነው። በእናትሽ አንቺ ትቀልጃለሽ እንዴ? በእናትሽ አሹ ወይኔ መድኃኒዓለም ምን እናድርግሽ? የት እንሂድ? አሹ
ምንድን ነው ያደረግነው? በእናትሽ ምን አድርገሽ ነው አንቺ? ምን አድርገሽ ነው ማለት ምን ማለት ነው እንዴ? እኔ ምን አደርጋለሁ? ምን ማለት ነው? ምን አይነት ወሬ ነው የምታወራው እንዴ? እኮ ውሃ ነገር የለሽም? እሺ እኮ ውሃ ሊያስኩማ እኔ እዚህ አካባቢ ደግሞ አይኖርም። እኔ ምን አደርጋለሁ? እርቦኝ እያለ ነበር። አሹ ኧረ ምን ይሻላል ታዲያ? አሹ ወይኔ ይዘው በእናትሽ ነይ ከፍ አድርጊው እስቲ ቢያንስ። አሹ አሹ እዚህ ጋር እናስቀምጠው እንዴ? አንተ አሹ ነይ እዛ ጋር እናድርግ እስቲ። አንቺ ምን እንደዛ ሲልሽ ምግብ ሲልሽ እንኳን እንትን አትይም እንዴ? እኔ ምን መች ምግብ አለኝ አላለኝም እኮ ዝም ብሎ ነው ያሰጨው እንዴ? ምን እያደረግሽ ነው ያለሽው አንቺ? አሺ እሺ እንትን የሆነ ነገር ይዘና ውሃ ይዘና እሺ ውሃ ይዘና ኪራ እዚህ አካባቢ የለም። ምን እየሆንሽ ነው አንቺ? እኮ እዚህ አካባቢ ጠይቅ በእናትህ አሹ። ስደውል እኮ ያነሳልኝም በእናትህ አሹ። ሆስፒታል እንሂድ እንደ ካለኝ ወይ በቃ ልደውል እስቲ ራይድ ልጥራ። አሹ ተው አትጥራ ራይድ። ለምንድን ነው የማልጠራው? እና ይሞትልሽ እንዴ አንቺ? ምን እየሆንሽ ነው? ትጂ ምን እየሆንሽ ነው ምናምን አትበለኝ። እኔ ምን ሆናለሁ እንዴ? ኪራ ምን ሆነ ነው? ጸባይን አስተካክል። ተው አትደውል። ተይኝ። ምን እየሆንሽ ነው? አትደውል። ውሃ ይዘና ውሃ የት አለ? እዚህ ጋር ሱቅ ይታሻል። አካባቢ ውሃ ፈልግ። ተው አትደውል። ቲጂ ስነ ስርዓት ያጂ በእናትሽ አትደውል። ስለስማኝ እኔን እንዴ አንተ ኪራ አትደውል። ሄሎ ኪራ አትደውል። ምን እያላው? ውሃ ይዘና ነው ዋና ውሃ የለም እዚህ። ውሃ ይዘና እንዴት ፈልግ ነው ውሃ ይዘና። ኧረ ምንም የለም እኮ አንቺ ምን እየሆንሽ ነው? እሺ እሺ አሺ ኧረ በእናትሽ ምን ይሻላል? እሺ እሺ ውሃ ለምን ኪራ ፈላልገኝ? ውሃ የለም እዚህ ጋር ምን ይሆንሽ ነው? በቃ በራይድ ይዘነው እንሂድ። ታው በእናትህ አትደውል። ራይድ ለምን ይዘን እንምጣ? ታው አትደውል። ምንድነው እዛ ጋር የቆመው? ምን እየቀረጻችሁኝ ነው እንዴ? እየቀረጽሽኝ ነው? ምንድነው አንተ እየቀረ እንዴ? ልቀቀኝ! ኧረ ኪራ አንተ ምን እየሆነ ነው? አገኘሁት። ነይ ነይ ግቢለት ግቢለት። ኧረ ና አትወጡ። ምን ሆነ ነው እንዴ? ና እንጂ ወዴት ነው የምትሄደው እንዴ? ልቀቀኝ በቃ ማርያም ልቀቀኝ። ኧረ ተረጋጋ። ብራንክ ተደርገሽ ይመስ እንዴ? ተደርጋ አታውቅም ወይ ትለኛለሽ እንዴ? ተረጋጋ በቃ አረጋጋ። ጠብቂኝ። የል ጠብቅ። ምን ሆነ ነው አንተ እንዴ? በህይወት ስማም የሞትክ እኮ ነው የምትመስለው። በፈጣሪ እና ምን እሺ ነው እንዴ? ባለፈው እኔ እንደዛ ቤት እንዴት እንደ ጦጣ ስታደርገኝ አይተሃል አይደል? እንዲህ ነው ፕራንክ ነው እንዴ? ፕራንክ እንዲህ ነው ቤተሰብ፣ እንዲህ ነው ፕራንክ። የት ነህ እንዴ? ተረጋጋ በቃ። ቆይ አንተ ምን ሆነህ ነው ግን? መስማም የሞትክ እኮ ነው የምትመስለው። ማርያምን ምን ተሰማ? ቆይ መጀመሪያ ምሽ ተረጋጋ ኪራ። እንዴ ኧረ መስማም ፈታ በል። አገኘሁት እንዳይተመኘሁት አገኘሁት ሰራውለት። ወንድ ልጅ ብድሮን ካልመለሰ መች ተወለደ ማለት ነው። ጠብቅ ፕራንክ ዘና ፕራንክ በህይወት ነው ፕራንክ የምታረገው እንዴ? ነው አንተ እኮ ነህ ዋናው። እንዴ ስማ ተንቀጠቀጠቁ እኔ ሲነካኝ ማለት ነው ይታወቀኛል። ውስጤ ሳቃፍኑኝ ማለት ነው። አዎ ሳቃፍኑኝ ልስቅ ማለት ነው። ሁለቴ ሶስቴ ልስቅ ብዬ ይቀጥል ትንሽ። ምን ሆነ ነው አንተ? እንዴ ተናዷል። ምንናሽ ተረጋጋ እንጂ ኪራ ተወኝ። አቀጥቀጠኝ በእናትህ። እንደዚህ አይነት እኔ ፕራንክ ሲጀመር አልፈልግም ብያለሁ እኮ በቃ ባለፈው ተናግሬያለሁ። በቃ አልፈልግም ስለማልፈልግ። እሺ እኔ እንደዛ ቤት መጥቼ ይቅርታ አልኩ። በቃ አለቀ እኮ አንተ ይቅርታ ተባብለን አሁንም ይቅርታ እንደዚህ ብራንክ ስላደረኩ ይቅርታ። በቃ አልፈልግም ይቅርታ። ይቅርታ ይላል። ኧረ ቤተሰብ እየሰደበኝ ነው። ምን ትላላችሁ? ተረጋጋ። አንቺ እኔ ላንቺ እንደዚህ ያን ሁሉ ስንለፋ አንቺ ከሱ ጋር ተባብረሽ እንደዚህ ጉድ ሰርጋለሽ። ብራንክ እኮ ነው ኪራ። በማል ምን አድርገሽው ነው ሲል ማለት ነው አልቻልኩም። ቆንጥጣኝ ነው ልል። ስማ ምን ሆነ ኪራ? ፕራንክ እኮ ነው።
እንዴ አንተ ረጋጋ። ምንድነው ኪራ እንዴ ኪራ ልጅ በጣም ቢዚ ሆነ። ኪራ ችግር የለም በቃ አትሞክረኝ። እኔ ሌላ ጊዜ እንትን እንዳትሞክረኝ። አልሞክርም፣ ከአሁን በኋላ እንዳትሞክረኝ። በቃ እኛ ሌቭላችን እስከዚህ ነው። ፕራንክ ስናደርግ ማለት ነው። እንዴት አትናደድ እንዴ? በቃ ፈታ በላ። አልናደድም ዲጂ። አንቺ በጣም አስደሰትሽኝ እኮ ዛሬ። አየሁ እንዴ ምን ሆነ ነው? እሱ አይደለችም እኔ ነኝ። እኔ የኔ ስራ አይደለም ማርያምን፣ የሱ ስራ ነው። ስጋውራ አንቺ ስራ አይደለም። ዋናው አቀነባባሪው አንቺ አይደለሽ? አቅፈሽ የጠበቅሽ እኔ ስራ አይደለም። ቤቢያት ነው ቤቢያት እኮ ነው ብራዘር። እንዲህ ነው በቃ ፕራንክ። ምን ችግር አለው እንዴ? ምን ነው አንተ የምታካፍለው? እሺ ምን ተሰማ? ምን አሁን የተሰማን የተሰማን ተናገር። ምን ደስታ ነው። በጣም ደስ ብሎኛል አንተ ስለሞት። እንዴት ነው የምታስመስለው? በስመ አብ ማርያምን የሞትክ ነው የምትመስለው። ማርያምን አንቺ ራሱ ደንግጠሻል። ታስፈራው። የልብ ምቱ የለም እኮ አለ እየመጣ ነው ያላልኩሽ። እሺ በቃ ትናደድ። ምሳ ጋብዝሻለሁ። አልፈልግም። አረ ጋይስ በጣም ተናዷል። እሺ የሆነ ነገር በላቸው፣ ሰላም በላቸው። እሺ ቢያንስ እኔ አንተ ጊዜ ሰላም ብያቸው የለ እንዴ? እንዴ ሰላም ነው እንዴ ነው አለ ተናደ እንዴ ምን በደንብ ይዛላ ቀርጸህና? አዎ በደንብ ያራዳልሽ ስታይል። ምን ሆነ ነው አንተ? እኔ ደግሞ አይቶኛል ምናምን ብዬ እንትን እየፈራው ነበር ታውቃለህ። እንደዚህ ስወጥ ምናምን በጣም ነው የተደበቀው። አታይም? ቆይ ሰው እኔ አንተን ነው የቱ ጋር እንዳለ ራሱ እየፈለኩ ነው። አሁንም እኮ እኔ ባያይ ኖሮ አልነሳም ነበር። ፖል ሰው ተደብቆ ምንድነው ባይ በቃ እዚህ ራይድ ጠርቶ ምናምን በራይድ ሄዳለሁ ምናምን ብዬ ነበር ያሰብኩት። ራይዱ መጥቶ አሁን ካንስል አድርግ እንጂ ሰው ይምጣኔ ይሄድበታል። እንዴ አንተ ተረጋጋኛ ጋር ትሄዳለህ። ምን ሆነ? ይሄድበታለሁ። አለይደም ከእናንተ ጋር ለምን ነው ጓደኛዬ? በቃ ምንድነው አንተ እንትን አትበላ። ፕራንክ ተደርጋ አታውቅም እንዴ? እና ማረግ ብቻ ነው የሚያስደስተው። ጋይስ ንገሩት። ይኸው ባለፈው ቤቱ ሄጄ እንደ ሌባ ብር ሰርቃል እኮ ነው ያለኝ ሚካኤል። ከቤቴ አንተ ሲባል እንደዛ ኧረ ይባል ታዲያ ቀብቼ እልካለሁ። በቃ አገኘ ነው በእጅ አዙርኛ አገኘ ነው። እንደነገርኳችሁ ነው ውድ ቤተሰቦቻችን፣ ፈታ ዘና እንዳላችሁበት በኪራ ሁኔታ ማለት ነው። እኔ አላየሁትም እንግዲህ እኔም ከእናንተ እኩል ነው ቪዲዮ ጨፍኜ ነበር። እኔ መጥቶ እንዲህ ሲነካኝ ምናምን ጨፍኜ ነበረ። ቲጂና እሱ ምናምን እንግዲህ ይመችሽ። አንቺ ነይ ግቢለት አቦ ከፊቴ ወደ አረ እንዴ ማን እስካሁን እንዴ ፈለገ? ከአስር ስንት ትሰጣለህ ለዚህ ፕራንክ? የአመቱ ምርጥ ፕራንክ ዜሮ። አንተ ምን ነው እንዴ -100 ምናምን። አንተ አይደብርም እንዴ ሰው ተጨንቆ ምናምን የሰራውን ፕራንክ ስላየ ነው እንዴ? ካሜራው ሰው ተጨንቆ ትላለህ እንዴ? አንተ አውቀህ እኮ ነው። እኔ ሳላቅ ነው የመጣሁት። ትቀልዳለህ እንዴ? አንተ እየቀለድክ ነው እንዴ? እኔ ፕራንክ ስላረከኝ እኔ አንተ ፌንት ሰርታለህ ብዬ ደንግጬ ፌንት ብሰራስ ምን ልታረግ ነው? ምንድነው ደንግጬ ፌንት ብሰራስ? አይ ጋይስ ፕራንክ ነው። ከዛ ውጭ ሌላ ነገር የለውም። በሌላ ነገር እንዳታስቡ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችንን ሰላም። ኪራ በእናትህ የሆነ ነገር ቲጂ አንቺ በቃ ሰላም በያቸው አትላቸው አልልም ነኝ በይ አንቺ ነሽ አይደል የከፈትሽው? እሺ እናመሰግናለን ቤተሰብ። ያው ፕራንክ ነው፣ ሌላ ነገር እንዳታስቡ አሁንም እና አረ ኪራ ተው ማርያም እንዴ በጣም ደንግጣለሁ። ቅርታ ጠይቀናል። እናመሰግናለን። መልካም ጾም ይሁንላችሁ። ሀገራችን ኢትዮጵያ ሰላም ያርግልን። ወዳችኋለሁ። እንግዲህ ኪራን በጣም ይቅርታ፣ እናንተንም ይቅርታ። እንዲህ አይነት ፕራንክ ያው አንዳንዴ ይደብራል፣ ግን ያው ብድር ለመመለስ ነው። ያዝናናል፣ ችግር የለውም። ወይኔ ጓደኛዬ ኪራ እንዴ አይዞሽ። ባይ ባይ